ጃፓን ለጋምቤላ ክልልና ለደቡብ ሱዳን ስደተኞች የገንዘብ ድጋፍ አደረገች። ፋሲረዲ የጃፓን መንግስት የጋምቤላ ክልል ነዋሪዎችን እናንተ የተቸገሩ እንግዶችን የምትቀበሉና የምታስተናግዱ ሰዎች ምስጋና ለእናንተ ይገባችኋል፣ እንግዳ ስለሚበዛባችሁም ድጋፍ ያስፈልጋችኋል ብሎ የገንዘብ ድጋፍ አደረገ ተባለም። የጃፓን መንግስት በኢትዮጵያ ለሚገኙት የደቡብ ሱዳን ስደተኞች እንዲሁም ስደተኞቹን እያስተናገደ ላለው የጋምቤላ ክልል የ11.8 ሚሊዮን ዶላር ድጋፍ አድርጓል። ይህ የገንዘብ ድጋፍ ለተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ለዓለም የምግብ ድርጅትና ለዓለም ጤና ድርጅት የሚከፋፈል መሆኑንም ከኤምባሲው ያገኘነው መረጃ ተናግሯል። በአሁኑ ሰዓት በአገራቸው በተከሰተው የእርስ በርስ ግጭት ምክንያት ሀገራቸውን ለቀው የተሰደዱ ከ200 ሺህ የሚልቁ የደቡብ ሱዳን ስደተኞች በኢትዮጵያ የሚገኙ ሲሆን በቅርቡም ዳግም የማስፈሩ ስራ እየተከናወነ ነው። ኢትዮጵያና ህዝቦቿም ከ650 ሺህ በላይ የጎረቤት ሀገር ስደተኞችን መጠለያ በመስጠት በማኖራቸው በዩኤንኤችሲአር እና በበጎ አድራጊ ተቋማት እየተሞገሱ ሲሆን የጃፓን መንግስትም ኢትዮጵያና ህዝቦቿ ለአካባቢው ሀገር ስደተኞች የሚያደርጉትን ድጋፍ አመስግኗል።